ከፍተኛ የሆነ የመንፈሳዊ ኃይል ወይም ስፒሪቹዋል ፓወር እንዳላችሁ የምታረጋግጡባቸው 7 ምልክቶችን ነው የምነግራችሁ። 7ኛ ምንም አይነት ገዢ የሌለው ሱቅ ላይ ወይም ፑቲክ ላይ ለመግዛት ስትሄዱ ወይም ምንም አይነት ተጠቃሚ የሌለው ካፌ ላይ ለመጠቀም ስትሄዱ እናንተ በገባችሁ ቅጽበት ከስተመሮች የሚሰባሰቡ ከሆነ። 6ኛ በየሄዳችሁበት ከዚህ በፊት አይታችኋቸው የማታውቁ ሰዎች አምነዋችሁ አድራሻ ወይም ምክር በተደጋጋሚ የሚጠይቋችሁ ከሆነ። 5ኛ በተደጋጋሚ የማያውቋችሁ ሰዎች ሲያገኟችሁ ከዚህ በፊት የሆነ ቦታ አውቃለሁ የሚሏችሁ ከሆነ ወይም ደግሞ እናቶች ሲያገኟችሁ የእንተና ልጅ ነህ የእንተና ልጅ ነው የምትመስለው እኛ ሰፈር ነው የምትኖረው ምናምን ብለው የሚከራከሩ ከሆነ። 4ኛ ሰዎች ከትክክለኛ እድሜያችሁ በታች 5 ዓመትና ከዛ በላይ ቀንሰው የሚገምቷችሁ ወይም ልጅ እንደሆናችሁ የሚያስቡ ከሆነ። 3ኛ እናንተን ለመውቀስ ለመስደብ ወይም ለመጉዳት የመጣ ግለሰብ እናንተ ጋር ከደረሰ በኋላ ባልታወቀ ምክንያት አንደበቱ የሚዘጋ ወይም ጉልበቱ የሚርድ ከሆነ። 2ኛ እንስሳቶች የሚወዷችሁ የሚከተሏችሁ ብሎም በቶሎ የሚላመዷችሁ ከሆነና እናንተ በምትገኙበት አካባቢ ሲገኙ ሰላም የሚሰማቸውና የሚረጋጉ ከሆነ። አንደኛውን ከመናገሬ በፊት እስካሁን ያለው ሐሳብ ከተመቻችሁ አያስከፍልምና ፕሊስ ፋሚሊ ፎሎ አድርጉኝ። ስላደረጋችሁኝ አመሰግናለሁ። አንደኛውና ከፍተኛ የመንፈሳዊ ልዕልና ላይ እንደደረሳችሁ የሚነግራችሁ ሕፃናቶችን እየገፋችኋቸው እየተቆጣችኋቸው እያስፈራራችኋቸው በፍቅር የሚወዷችሁ ብሎም ጭራሹኑ እየሳቁ ወደ እናንተ የሚቀርቡ ከሆነ። ከነዚህ መካከል የትኛው ምልክት እናንተ ላይ በብዛት እንደሚታይ ኮመንት ላይ ያሳውቁኝ። ፎሎ፣ ኮፒ ሊንክ፣ ሼር እንዳይረሳ። ይመቻችሁ።